بسم الله الرحمن الرحيم. الحمد لله رب العالمين، وأصلي وأسلم على المبعوث رحمة العالمين نبينا محمد وعلى آله وصحبه وسلم أجمعين. أما بعد، ውድ የተከበራችሁ የዚህ ደርስ ተከታታዮች ቃዒደቱ ኑራንያ ደርስ ለወል የምትከታተሉኝ የሆናችሁ እህትና ወንድሞች አላህ በያላችሁበት የዓለም ዳርቻ አላህ ሰላማችሁን ያብዛልኝ እያልኩኝ በመቀጠል ያው ባለፈው አቆመን ከነበርንበት ከሆነ ቦታ እንቀጥላለን ማለት ነው። መጀመሪያ ያው ይህ ቻናል አዲስ ስለሆነ ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ቻናሉን አበረታቱልኝ፣ አሳድጉት እላችኋለሁኝ። ያው የአላህን ሱብሓነሁ ወተዓላ ቃል የምንቀራበት ቻናል ስለሆነ ሰዎች ብዙ ሸር ነገርን ሼር ያደርጋሉ፣ ሰዎችን የሚያጠም ነገር ያሰራጫሉ። እኛ ደግሞ ይሄንን የተከበረ የሆነ የአላህን ሱብሓነሁ ወተዓላ ቃል ለማስተካከል ሰበብ የሚሆነን ትልቁን ኪታብ ሼር በማድረግ እንጀምርላችኋለሁኝ። በመቀጠል ቃፍ ጋር ነበር ደርሰን የቆምነው። ቃፍ የሚወፍር ከሆኑ ፊደላቶች ውስጥ አንዱ ነው። የሚወጣው የምላስ ሩቀኛው ክፍል አካባቢ ጉሮሮ መጨረሻ ላይ የምላስ ሩቀኛው ክፍል መጨረሻ ላይ የሚወጣ ፊደል ነው። ከካፍ መውጫ ወደ ኋላ ወደ ጉሮሮ ሄዶ የሚወጣ ነው ማለት ነው። የምንቀራቸው እነዚህ ሶስት ፊደላቶች ናቸው። እነዚህን ነው የምናገጣጥመው ማለት ነው። ይሄ ቃፍ በእነዚህ ሶስት ፊደላቶች የተገጣጠሙ ነው ማለት ነው። ስንቀራው ቃፍ 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 በዛ እያለን በደንብ ወፈርን ሳብ እናደርግና አሊፍ ስኮና ስላለች በዚህ መልኩ እንቀረዋለን። ቃፍ ቃፍ ቃ ቃፍ አቆ ቃ አቆ አቆ ቃፍ። ሌላኛው ካፍ ናት። ካፍ መውጫዋ ቦታዋ ትንሽ ከጎሮሮ ማለት ነው። ንፋስ መውጫውን ትንሽ ወደዚህ ያለፍ ብሎ ከቃፍ መውጫ ወደ ምላስ ጫፍ አካባቢው ሳይደርስም ግን ከቃፍ መውጫ ትንሽ ወደዚህ ጠጋ ብሎ ወደ ፊት ለፊት ጠጋ ብሎ ያለ ቦታ ላይ የሚወጣ ነው። ካፍ ካፍ ካፍ። እነዚህ ፊደላቶችን የምናያይዘው ካፍ አለች፣ አሊፍ ሱኩን አለ፣ ፋ አለ። እነዚህ ሶስቱ ፊደል ማያያዝ ማለት ነው። ካፍ ካፍ ከ አከ ከ ካፍ ለምን ማለት ነው። ከዚህ ፊደል ጋር መመሳሰል የለባትም። እቺ ኻ ናት። ባለፈው እንዳሳለፍ ነው ኻ ኻ ኻ ኻ። እቺ እሷ ናት። እቺ ሌላ ናት ማለት ነው። እቺ ራሷን የቻለች ሌላ ፊደል ናት። ከእሷ ጋር እንዳትመሳሰል ጥንቃቄ እያደረግን እንቀራለን ማለት ነው። ሌላኛው ላም ነው። ላም የምላሳችን ጫፍ አካባቢ የሚወጣ የሆነ ፊደል ነው። ያው እነዚህ ፊደላቶች ማያያዝ ማለት ነው። ላም 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 እያልን እናወጣታለን ማለት ነው። ያው ብዙም አትከብድም። ሌላኛው ሚም ናት። ሚም ከንፈራችን ላይ ከሚወጡ ፊደላቶች ውስጥ አንዷ ናት። ባ እንዳልነው ሁላ ሚምም እዛው ነው የምትወጣው እንደ ፋ ማለት ነው። ሚም ከንፈሮቻችን ሁለቱን ከንፈር ማለት ነው ጠበቅ በምናደርግበት ሰዓት ነው የምትወጣው። ሚም ሁለቱን ከንፈራችን ጠበቅ ስናደርግ ባ ስንከፍተው ጊዜ ይወጣሉ ማለት ነው። ሚም አያችሁ፣ እነዚህ ሶስት ፊደል ሚም ያ ሚም 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 ሚም
ሌላኛው ኑን ነው። ኑን ኑንም እንደዛው 3 ፊደላቶች ነው ያሏት። ያው ኑን አለ፣ ዋው አለ፣ ኑን አለ። ሶስቱን ማያያዝ ማለት ነው። እቺ ኑን በእነዚህ 3 ፊደላቶች የምትፈጠር ናት ማለት ነው። ኑን 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 ብለን በዚህ መልኩ እናስተካክላታለን ማለት ነው። ሌላኛው ዋው ናት። ዋው ወው የሚል ድምፅ የላትም። ወው አብዛኛው ጊዜ ሰው ወው ብሎ ነው የሚቀራት። ያ ዋው ነው። ዋው አለች፣ አሊፍ ሱኩን አለ፣ ከዛ ዋው አለ። አንድ ላይ ዋው 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 እነዛ ብለን እናያይዛቸዋለን። እነዚህ 3ቱን ፊደላት አንድ ላይ እንደዛ ብለን ዋው ነው እንጂ ወው አይባልም። ወውም አይባልም። ዋው ነው። ዋው። ሌላኛው ሃ ናት። ሃ በጎሮሮ ከሚወጡ ከሆኑ ፊደላቶች ውስጥ አንዷ ናት። ሃ የጎሮሮ መጀመሪያኛው ክፍል ሩቀኛው ክፍል ላይ የጎሮሮ ታች ማለት የታችኛው ወይም ሩቀኛው ክፍል ላይ የምትወጣ የሆነች ፊደል ናት። ቀጥሎ እህቷም ትመጣለች፣ ሀምዛ ማለት ነው። አንድ ላይ ነው የሚወጡት፣ ሁለቱ አንድ ቦታ ላይ ነው የሚወጡት ማለት ነው። ሃ ሃ ሃ ሀና አሊፍ ሱኩን አለው አንድ ላይ ሳብ እናደርጋቸዋለን ማለት ነው። ሃ ሃ ነው። ከዚህ ጋር እንዳይመሳሰልብን ጥንቃቄ እናደርግ ማለት ነው። ከዚህ ጋር ሃ ናት። እቺ ሃ ስትሆን ሃ ሃ ሃ ናት። እቺ ግን ሃ ናት ማለት ነው። ሃ እና ሃ ሁለቱም ራሳቸውን የቻሉ ፊደላቶች ናቸው። እነዚህ እያንዳንዱ ፊደላት ራሳቸውን ችለው ሊቆሙ ነው እንጂ የመጡት ተመሳሳይ የለባቸው ማለት ነው። ሌላኛው ሀምዛ ናት። አሁን እንዳልኳችሁ በጎሮሮ የመጨረሻው ክፍል ወይም የታችኛው ክፍል ላይ የምትወጣ ናት። ሀምዛ ሀምዛ ያው ሀ ሚም ዛ ተ ሀምዛ 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 እያለን እናያይዛለን። ሀምዛ ሀ እንዳለው ሀምዛ ሀምዛ ብለን እናያይዘዋለን ማለት ነው። ሌላው ያ ናት። ያ ያው እነዚህ ሁለት ፊደላቶችን ማያያዝ ማለት ነው። ያ አለች፣ አሊፍ ሱኩን አለ። ያ ያ ያ እያለን ያ ነው እንጂ የ አይባልም። ያ ነው። እችም እንደዛው ያ ናት። ሁለቱም ተመሳሳይ ነው የሚቀሩት፣ በተመሳሳይ ነው የሚቀሩት እንጂ እየቆረጡ አይደለም። ሁለቱም ተመሳሳይ ናቸው። ያ ያ ያ ያ እንደዛ እያልን በደንብ ሳባ አድርገን እንቀራቸዋለን። እንግዲህ አደርሱል አወል ይሄንን ይመስላል። የበለጠ ቀጣይነት እንድኖረውና ነሻጣ እንድኖረን ቻናሉን በደንብ እናሳደገው እላችኋለሁኝ። አደርሱል አወሉን በዚህ መልኩ ጨርሰናል። አዲስ የምንገባ የሆነ ሰዎች ከመጀመሪያው ጀምረን እንቅራ። ደርስ ከመጀመሪያው ነው እንጂ የሚጀምረው መሀል ላይ ገብተን እንዳንረበሽ ማለት ነው። መደነባበር ስላለ ያ መደነባበር እንዳይኖር ምን ማድረግ ነው? ከመጀመሪያው ጀምሮ ማድመጥ ያንን ያክምልናል ማለት ነው። ስለዚህ ከመጀመሪያው ጀምረን እያየን እስከ መጨረሻው ድረስ አብረን የምንሄድ ይሆናል። አላህ ሱብሓነሁ ወተዓላ እናንተም በሰማችሁት እኔም በተናገርኩት የምንጠቀሙ ሰዎች አላህ ይበለን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።